ሁላችንም ያሳዘነና ያስለቀሰን በእለቱ የተከሰተው ነገር እንግዲህ በሚዲያም ተከታትላችሁታል። ማታ ሙሉ የዘነበው ዝናብ ጠዋት ላይ ሲወጡ የሁለት ሰዎችን ቤት አውድሞ ነው የተገኘው። ማታ የዘነበው ዝናብ አስደንጋጭም ስለነበረ ይሄ የሁለት ሰዎችን ቤት ጎርቶ ነው የተገኘው። ያው በአካባቢው ጥሪ አለ፣ አደጋ ሲኖር የሚደረስ አሎ ይባላል። አሎ ተብሎ ከተጮኸ ማንም ሰው በምንም አይነት ታምር አይቀርም። አሎ ማለት ድረሱልኝ ማለት ነው። ድረሱልኝ ተብሎ የሚጮህ ጩኸት ማንም ሰው አይቀርም። ወይ እሳት አለ፣ ወይ ከብት የሆነ ነገር ሆነዋል፣ ወይ ሰውየው ላይ አደጋ ደርሶበታል ማለት ነው። ይህን መርዳት እንደሚገባ ሰው ያምናል። አሁን ከአንድ ቦታ የሚመጣ አይደለም፣ ከቡልቂ ከሚባል ከተማ ጭምር ነው የመጡት። የወረዳው አደጋ ዝግጁነት አመራሩን ጨምሮ ወረዳ አስተዳዳሪውን ጨምሮ የፖሊስ ምክትል ኃላፊውን ጨምሮ ነው የተገኙት በቦታው ላይ እዛ ቤት ላይ ያለውን ጉዳት ለማዳን። ከዚህ ውስጥ ከመጡት ውስጥ የፖሊስ ምክትል አዛዡ እዛው ሞቷል ከተጎጂዎች ጋር። መምህራን ርዕሰ መምህሩ እዛው ሞቷል። የጤና ባለሙያዎች የግብርና ባለሙያዎቹ እዛው አርፈዋል። ሰዎቹን እያስተባበሩ ጉዳት ተጨማሪ ጉዳት እንዳይደርስባቸው ለማዳን ጥረት የሚያደርጉ ሰዎች እዛው አርፈዋል። ትንሽ ከፍ የሚያደርገው ምንድነው? በሁለት ተከፍሎ ነው ሰው የተጎዳው። የተራራ ከሆነ የተራራው ግማሽ ከላይ ያለው ሰው ሲተርፍ ከታች ያለው የተቆረጠው መሬት ያሉት ሰዎች ላይ ዛፉም ድንጋዩም ሙሉ ነው የቀበራቸው። ይሄንን እንግዲህ የገዛ ወይ ሚስቱን ያየ ሰው አለ፣ የገዛ ልጆቹን አባቱን እንደዚህ በአንድ ጊዜ 8 6 4 ሰው የገዛ ወገኖቹን ቤተሰቦቹን ያጣ ሰው አለ። እሱ ሳይሆን ያ ሁሉ ሰው አንድ ጊዜም ሲያልቅ ማየቱም ከባድ ነው። ይሄንን የተመለከቱ ሰዎች እዛ ቦታ ላይ አሉ። ሲወጣ ግን ደግሞ በጣም ከባድና አስጨናቂም ነበረ። አስክሬን ማውጣት ብቻ ሳይሆን ቤተሰቦቻቸውን መታደግ አለመቻላቸው የክፋቱን የደረሰባቸውን ጉዳት ከፍ ያደርጋል እና ከ249 ሰው ነው እንግዲህ የሞተው። 10 ሰዎች ግን ከዛ ውስጥ ወጥተዋል። 249 ሰዎች ሞተዋል፣ 10 ሰዎች ከዛ ወጥተዋል። 10 ከወጡት ውስጥ ከፍተኛ ጉዳት የደረሰባት አንዲት ሴት ሶዶ ክርስቲያን ሆስፒታል ትገኛለች። ሁለቱ እዚህ ሳውላ ሆስፒታል ናቸው። ቀሪዎቹ ድነው ወጥተዋል። አንዲት ነፍሰ ጡርና ታቦርት ማለት ያው ልጇ ሞቶባት ወጥታለች። እንደዛ ሆነው የተረፉ ሰዎች 10 የሚሆኑ አሉ። በህይወት ናቸው ያሉት። አሁንም ምንም ስጋት የለባቸውም። የቀዶ ጥገና እግራቸው አካባቢ እና እጃቸው ላይ አንዷ ወገቧ ላይ ነው የተጎዳችው። እነዚህ የቀዶ ጥገና ሕክምና ተደርጎላቸዋል። የጥቁር አንበሳ ሆስፒታል የባለሙያዎች ቡድን እንዳጋጣሚ መድረሱ ለነዚህ ሰዎች የሚደረገውን እርዳታ ቀለል አድርጎልን እዚሁ ሕክምና እንዲያገኙ ተደርጓል። ስለዚህ የኢትዮጵያ ሕዝብም ማንኛውም ወገናዊነቱን የገለጸበት ነው። ቀሪ ህይወታቸው ነው በጣም መጥፎ። እንግዲህ የሞቱት ኦልሞስት በዚህን ያክል ቁጥር ያለው ሰው ሞቷል። አንዲት እናት ወይም ሚስት ባሏን የሚሰራ ወንድሟን የሚሰራ ልጇን አታ ትናንሽ ህፃናትን ታቅፋ የተቀመጠች አለች። ልጆች እናት አባታቸውን አንድ ህፃን ልጅ እንደውም ያየናት የ3 ወር ህፃን ልጅ አምጥታ ጥላላት። እናትየው የ10 አመት ልጅ ናት። ጥላላት ሄዳ በዛው ሞታ ቀርታለች። ባሏም እዛው ቀርቷል። ልጆቹ በዛ መልክ ይኖራሉ። አልፎ ተርፎ ደግሞ አሁን ስናይ ሽማግሌዎቹ እንደውም አንድ አይነ ስውር የሆኑ ናቸው። ወንድማቸው ሞቷል። እሳቸው ትልቅ ናቸው። የሚስታቸው ባል ሞቷል። ይቅርታ የልጃቸው ባል ሞቷል። እንደገና ደግሞ የሌላኛዋ ልጇም ባሏም ሚስቱም አንድ ላይ ሞተዋል። የነዚህን ሁሉ ልጆች ይዘው ነው ያሉት ቤታቸው። እንደዚህ የነዚህን ሁሉ ሰብስበው ይዘው ነው ያሉት። እሳቸው እድሜ የገፉ ናቸው፣ ግን በዚህ መልክ ይኖራሉ እና እነዚህን ሰዎች ህይወታቸውን የሚቀይር ነገር መስራት ላይ ማሰብ ነው የሚፈልገው። ጊዜያዊ እርዳታና ድጋፉ የኢትዮጵያ ህዝብ በጣም ነው የተረባረበው፣ በጣም ነው የደገፈው፣ በጣም ነው ያገዘው።
አሁንም ባሉበት ሁኔታ ላይ እየጠየቃቸው እያገዛቸው ያለው ሰው ብዙ ነው። ይሄ ከሚደረገው በላይ የሳውላ ወጣት፣ የቡልቂ ወጣት፣ የአርባ ምንጭ ወጣት፣ የወላይታ ወጣት ምግብ አብስሎ አምጥቶ እየመገበም የሚውልበት ጊዜ አለ። እስከ ዛሬ ድረስ አላቋረጡም። የሳውላ ወጣቶች እንጀራ ወጥ ሰርተው እየወሰዱ ያበላሉ። የሚበሉት የሚጠጡትን እና ሌሎች ነገሮችን የሚለብሷቸውን ነገሮች ጉዳይ የኢትዮጵያ ሕዝብ አጠቃላይ የዓለም ሕዝብ አጠቃላይ ከፍተኛ ድጋፍ አድርጎላቸዋል። ደስ የሚል ነው ወገናዊነቱ። ቀጣይ ህይወታቸውን በዘለቄታው መለወጥ ካልቻልን ከባድ ነው። እንደምታውቁት የግብርና ሰዎች ናችሁ። ያለንበት ወቅት የመኸር ወቅት ነው። ትልቅ ሰብአዊነት ነው እያሳያችሁ ያላችሁት። ኢትዮጵያዊነትን ደግሞ በዚህ ልክ ህብረ ብሔራዊነትን፣ ወንድማማችነትን ከዳር እስከ ዳር ህፃን አዋቂው ሲያለቅስ ቆይቶ በአካልም መጥቶ ቦታውንም እናያለን፣ ህዝቡንም እናጽናናለን በሚል መንግስታዊ የሆኑ መንግስታዊ ያልሆኑ የግል ድርጅቶችም ጭምር በእውነት በትልቅ የኢትዮጵያዊ ወገንተኝነት ለዚህ ለሟቾች ወላጅ አልባ ለሆኑ ህፃናት በር ተቆልፎባቸው ደጅ ቁጭ ብሎ የሚያለቅሱ ገበያ ሄደች እናት እስክትመጣ እንኳን ህፃን ምን ያህል ይጠብቃል፣ ምን ያህል ይጓጓል። ለቅሶ ጥሪ ሰምተው ድንገት ወጥተው ልጆቻቸውን ቤት ጥለው ባልና ሚስት ወጥተው ልጆች ብቻቸውን የቀሩበት ሀዘኑ ጥልቅ የሆነውን ለማየት በመምጣታችሁ ሁላችሁን ፈጣሪ ይባርክልን፣ ክፉ አይድረስባችሁ ለማለት ይወዳለሁ። በወገኖቻችን ላይ በደረሰው ጉዳት በመሬት ናዳ ምክንያት ለጠፋው የሰው ህይወት የአካል የስነ ልቦና እና የንብረት ጉዳት ለደረሰባቸው ወገኖች ከፍ ያለ ሀዘን የተሰማን መሆኑን ለመግለጽ እወዳለሁ። የደረሰብን ሀዘንና ጉዳት ከፍ ያለ መሆኑን እንገነዘባለን። ዛሬ እዚህ በቦታው ተገኝተን ከክቡር አስተዳዳሪው በተሰጠን ገለጻ እንግዲህ የአንድ ወቅት ችግር ሳይሆን ቀጣይነት ያለው ተያያዥ ማህበራዊ፣ ስነ ልቦናዊ፣ ኢኮኖሚያዊ ጉዳቶች ቀጣይነት ያላቸውን መገንዘብ ችለናል። እንግዲህ እስካሁን የኢትዮጵያ ሕዝብ እያደረገው እንዳለው ርብርብ ሁሉ የመንግስት ግዢና ንብረት ባለስልጣን አመራሮችና ሰራተኞች ላለፉት ጉዳቱ ከደረሰበት ቀን ጀምሮ የተሰማቸውን ሀዘን በተለያየ መንገድ ሲገልጹ ነው የቆዩት። ይሄ ብቻ ሳይሆን እንግዲህ ተቋሙን የሚወክሉ አመራሮችና ሰራተኞች እዚህ ድረስ ተገኝተናል። እዚህ የመጣንበት ዋናው ዓላማ ይታወቃል። በወገኖቻችን ላይ የደረሰው ሀዘን የጋራ ችግራችንና የጋራ ሀዘናችን መሆኑን ለመግለጽ እና ህብረተሰቡንና የአካባቢውን አመራር ለማጽናናት እንዲሁም ደግሞ ከጎናችሁ መሆናችንን ለመግለጽ ነው እዚህ የተገኘ ነው።
Hayyee kabajamtootaaf jaalatamtoota hordoftoota caffee miidiyaa warreen taatanii fi akkasumas immoo dargaggeewwan biyya kana keessa taatan martuu keessan dargaggeewwan warreen naannoo Sidaamaa warreen ta'an galaana isaanii guddaa irratti bifa kanaan jalbaadhaan hojjechaa jira. Nuti hoo galaanotaa fi lagoon qabnu irratti maal hojjechaa jirra? Guyyaa har'aa kana irratti goofaa gaammoota irratti deeggarsa irra gadeebine boodatti koomishinara keenya wajjin ta'uudhaan daawwannaa bifa kanaan itti goree ilaallee jira. Nutis lageewwan qabnu hunda irratti misooma bifa kanaan fayyadamuu ni dandeenyu moo hin dandeenyu? Moo hin dandeenyu? Maaf hin dandeenyu? Moo dandeenyu? Maaf hin hojjennu? Kanaaf ka'aa akaan bara hojii bara dammaqan bara wajjin hojjechuu wajjin guddachuu danda'anidha. Bara wal cabsuu fi wal hambisuu wal cabsuu wal nyaachuu dhiisne wal cimsuu harka wal qabachuu waliin guddachuu fi waliin jiraachuu haa ta'u. Ka'aa waliif yaada bifa saniitiin yaakaan rabbi hoo galaana kan nuuf kennu safaree nuuf kennu qunnaan nuuf safare barmeelaan nuuf kennu nuti garuu maaf itti fayyadamuu dadhabna. Yeroo ammaa kana irrattis immoo nus jabaannee cimnee socho'uu qabna deemuu qabna jabaadhaa ka'aa umurii keenya fi beekumsa keenyaaf dandeettii keenya naaf hojjennu jabaadhaa cimaa horaa bulaa liibana.